አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የኤልሳ መሐመድ ዩቲዩብ ተከታታይ በሙሉ እንዲሁም ክርስቲያን ወገኖቼ ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ያለሁ አልሐምዱሊላህ። ላይክ፣ ሸር፣ ሰብስክራይብ በማድረግ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ቤተሰብ የሆነው ደግሞ ላይክ እና ኮሜንት እየጻፋችሁ ያላችሁን አስተያየት አህለን ወሰህለን በኮሜንት አሳውቁኝ። ዛሬ የምንሰራው ምርጥና አሪፍ የሆነ ጊዜ የማይፈጅ የመኮረኒ ቢሸሜን አሰራር ነው። መኮረኒ ቢሸሜን በምንሰራበት ሰዓት የሚያስፈልጉን ነገሮች እኔ እንግዲህ ዛሬ የምሰራው ያው መኮረኒ ጠዊል የሱን ቢሸሜን ነው የምሰራው። የኔ አረቦቹ ይህንኛ ፓስታ እንለዋለን በኢትዮጵያ፣ በአረቦቹ ግን ያው መኮረኒ ነው የሚሉት። ይሄም መኮረኒ አለ፣ ይሄም ጠውል መኮረኒ አለ። እኔ ግን ሁለቱንም ነው የምጠቀመው እና አብዛኛውን እኔ መስራት የምፈልገው የጠውሉና የፓስታውን ማለት ነው። እና ሀባይብ ገልቢ እሱን ለማዘጋጀት ምንም አይነት ቅመም አያስፈልገንም። ያው እዚህ ጋር ዶሮ ማጅ አለ፣ እሱን ብቻ ጨምራለሁኝ። ከዛ እዚህ ጋር ለሀመኩም አለ፣ እሱን እንዴት እንደማዘጋጅ ያሳያችኋለሁ። እዚህ ጋር ደግሞ ለቢሸሜሉ የሚያስፈልገኝ ነገር ቢሸሜን ያለው ውህድ እንትን ለምንለው እዚህ ጋር ደቂቅ አለ፣ ዱቄት ነጭ ዱቄት አለ። እዚህ ጋር ጅብነ ካስ አለ። እዚህ ጋር ሀሊብ ኒዶ አለ። የእሱን አሰራር በኋላ አሳያችኋለሁኝ። አሁን ዳይ ወደ መኮረኒያችንን እናብስል ማለት ነው። አሁን እዚህ ጋር እንደምታዩት ውሃ አሙቅ ያለሁን እዚህ ላይ ትንሽዬ ዘይት ነው ጠብ የማደርገው። እዚህ ደግሞ ለሀም ማፍሮን እሱን የተፈጨ ስጋ በደንብ አጥቤዋለሁ። እዚህ ከሽኔ በደንብ አበስለዋለሁ ማለት ነው። እና እንደምታዩት ዘይት አደርጋለሁ እዚህ ፓስታው መኮረኒው እንዳይያያዝ ማለት ነው። ይሄው እዚህ ጋር እንደምታዩት መኮረኒ ጠውልና መኮረኒ እንትኑን ጨምሬ ያለሁኝ፣ ዘይት አድርጌ ያለሁኝ። አሁን በቂ ውሃው በቂ ነው ብለን ካሰብን እሱን እንትን ካልን በኋላ ትንሽዬ ጨውን እንጨምራለን። ከዛ እኔ ማጅ እጠቀማለሁ ማለት ነው። ከዛ እናዋህደዋለን እስከሚበስል ድረስ እንጠብቃለን ማለት ነው። እንደምታዩት እዚህ ጋር ለሀም የተፈጨውን ስጋ እሱን እያበሰልኩኝ ነው። እዚህ ጋር ካሮት መብሹር ጀዛር በሽረን እሱን መጠቀም እንችላለን። ፍርፍሮሚ ማድረግ እንችላለን። የፈለግነውን የኩዳር አይነት ማድረግ እንችላለን። ያው እኔ ስለሌለ ነው አልተጠቀምኩት። ካዝበራ ባውዶነስ የፈለግነውን አይነት እንትን መጠቀም እንችላለን። እንደምታዩት አሪፍና ቆንጆ የሆኑ በስሏል ማለት ነው። ቢሸሜናችን ላይ ነው የምናደርገው። ወይኔ ራሱ ምራቅ እኮ ቀጠነ። ያ ሰላም ኤልሳ መሐመድ እየገባችሁ ሰርች እያደረጋችሁ የፓስታ ቢሸሜን አሰራር እያላችሁ ሰርች አድርጋችሁ በላይክ እና በሰብስክራይብ ተከታተሉ ማለት ነው። እና ይበቃዋል፣ በስሏል። አሁን ውዶችዬ የቢሸሜኑን ውህድ ነው የምንሰራው። የቢሸሜኑን ውህድ ስንሰራ እንዲያልኳችሁ እዚህ ጋር ብረት ድስት አዘጋጅቻለሁ። ከዛ ነጭ ዱቄት ነው የማደርገው። ነጭ ዱቄት 3 የሾርባ ማንኪያ 1 2 3 የሾርባ ማንኪያ አደርጋለሁ። ያኔ ከከት ያለ እንትን ማለት ነው። እዚህ ጋር ሀሊብ ኒዶ አለ። ብስሚላ እሱንም 3 ነው የማደርገው። ያው ጨምር ብናረግበትም አይቴ ነው። እዚህ ጋር እንደምታዩት ጅብነ ካሽ አለ። እሱ ያው ለጣዕሙ በጣም አሪፍ ነው። ሀባይብ ያው በርከት የምናረገው እሱ
ከዛ መረቀት ማች ዶሮ መረቅ እናደርጋለን። ከዛ ዘይት ነው የምናደርገው። ትንሽ ዘይት እናደርጋለን ብቻዬ። ከዛ እዚህ ላይ ቀዝቃዛ ውሃ እናረግም፣ ሙቅ ውሃ ነው የምናረገው። ብስሚላ ያው ብቻዬ። ከዛ እንመታዋለን ማለት ነው። እንደ ቅረጠረጠ እንመታዋለን በደንብ አድርገን። እንዲብዛዛ ከዛ ትንሽ እንዲበስል እንተዋለን። የመወፈርና የመቅጠኑን ጉዳይ ቸክ እናደርጋለን። እንዴት ያኔ ከቀጠንም ጥሩ አይደለም እንትን ስለሚል ማለት ነው። ሰርጎ ስለሚገባ እንዳይበስል እንትን ይለዋል። ያው ታይወፍርም ሳይቀጥም መካከለኛ በሆነ መልኩ ማለት ነው እናዘጋጃለን። አሁን እንደምታዩት መኮረኒው እዚጋ በስሏል። እዚጋ ቢሸሜኑ በስሏል። እዚጋ ደግሞ ያው ለህም መፍሮን የተፈጨው ስጋ ያው ኩዳር ትንሽዬ ኩዳር ጨምሬበታለሁ። በውዶነት እና ካዝበራ ዛሬ ያላችሁ ፍርፍር ሮሚ ያለ መጠቀም የሚችል መጠቀም ይቻላል ነው የምላችሁና አሁን ቀጥታ ወደ ፍርን ነው የምናስገባው። አሁን ከዛ መጀመሪያ ቢሸሜኑን እናደርጋለን። ሙሉ ሲኒያውን እናዳርሳለን ማለት ነው። ሙሉ ሲኒያውን ካዳረስን በኋላ ግማሽ መኮረኒ ነው የምንጨምረው። ይኸው ግማሹን መኮረኒ ጨርሼ ሳይሆን ሁሉንም ሳይሆን ግማሹን ከፈላ አድርጌ እዚህ ጋር ካደረኩኝ በኋላ አሁን ቀጥታ ለህሙን ነው የምናረገው። ይኸው እንደምታዩት እንደዚህ አድርገን ሲኒያውን ዳር እስከ ዳር በስጋው እናዳርሳለን ማለት ነው። ያው መቼም ረመዳን እየደረሰ አይደለም። መኮረኒ ቢሸሜን፣ ፈጣይር፣ ቤዳ ማጅናት፣ ጌማት እነዚህ ነገሮች ካሁኑ ጀምረን በተለይ ምግብ የምንሰራ መደም ቤት ያው እንትን ማለት ስላለብን አሁን ቀጥታ ቢሸሜኑን ነው የምጨምረው። የቢሸሜኑ ውህድ ማለት ነው። አሁን ቢሸሜኑን ካደረኩኝ በኋላ እንደምታዩት ዳር እስከ ዳር ማዳረስ አለብኝ በዚህ መልኩ ማለት ነው። እንደዚህ ካዳረስኩ በኋላ አሁንም መኮረኒ ነው የምጨምረው። ያተረፈውን መኮረኒ ማለት ነው። አያችሁት አይደለ? በዚህ መልኩ አሁንም ዳር እስከ ዳር መኮረኒውን ካዳረስኩኝ በኋላ በዚህ መልኩ ማለት ነው። ተወድታላችሁ ብዬ ተስፋ አለኝ። ቪዲዮውን ያው እስከ መጨረሻው ድረስ ነው መከታተል ያለባችሁ። አሻኔሽ ያሰራሩ ሂደት እንዲገባና አሁን ያ ሰላም አያችሁት አይደለ? እንዴት ምርጥና የሚያምር አድርጌ እንዲያዘጋጀሁት። አሁን ይሄንን ቀጥታ ፍርን ነው የምናስገባው። ያውና ፍርን አስገብቻለሁ። እንደምታዩት ፍሩኑን ከላይ ነው የምናያይዘው፣ ከታች አናያይዝም። አሁን እንዲበስል እስከሚበስል ድረስ ዋው 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 ይጀነንሳ። በጣም ቆንጅዬና አሪፍ የሆነ ቢሸሜን በዚህ መልኩ ተጠናቋል ነው የምላችሁ። እና ቆይ